ምንድነው ምልክቱ? ነብዩ ሰለላሁ ዐለይሂ ወሰለም ሲወለዱ ከአሚና ሆድ የወጣው ይህ ብርሃን ምንድነው የሚያመላክተው? ፋጢማ ቢንት አብድላህ የምትባል ሴት እኔ ማነች አሚና ስትወልድ ነበርኩ ትላለች። እዛው ቤቱ በአጠቃላይ ብርሃን ሆነ፣ ከዋክብቶችም ቀረቡ ይወድቁብናል ብለን እስክንሰጋ ድረስ ብላለች። ሱብሃንአላህ ተአምራቶች ታይተዋል። የዚህ ብርሃን ግን ምንድነው ብለው ዑለማዎቹ ከምን ቁርአን ጋር ያገናኙታል? ሱረቱል ማኢዳ ጋር ያገናኙታል። ምን አሉ? አላህ ዐዘ ወጀል ምን ይላል? ያ አህለል ኪታቢ እናንተ የመጽሐፍቱ ሰዎች ሆይ ቀድ ጃአኩም ረሱሉና መልእክተኛችን ወደ እናንተ መጥቷል። ዩበይኑ ለኩም ሊያብራራላችሁ ከሲራን ሚማ ኩንቱም ትኽፉና ሚነል ኪታብ ከመጽሐፍ ውስጥ ትደብቁት የነበረን ብዙ ነገር ሊገልጽላችሁ መጥቷል። እናንተ የደበቃችኋቸውን እውነታዎች ገልጦ ሊያወጣላችሁ መጥቷል። ወያዕፉ ዐን ከሲር ከብዙ ነገርም ይቅር ሊላችሁ ከባባድ የሆኑ ትእዛዛቶች በእናንተ ላይ ያሉ ህግጋቶችንም ይቅር ሊላችሁ ነው የመጣው። ቀድ ጃአኩም ሚነላሂ ከአላህ መጥቶላችኋል ወደ እናንተ ኑሩን ብርሃን መጥቶላችኋል፣ ወኪታቡን ሙቢን ግልጽ የሆነ መመሪያ የያዘ መጽሐፍም መጥቶላችኋል። ኑሩን ማለት ቁርአን ነው ተብሏል። ወኪታቡን ሙቢን ራሱን ቁርአንን ለማብራራት ነው ተብሏል። አንዳንድ ሙፈሲሮች ደግሞ ኑሩን ማለት ረሱል ናቸው ዓለይሂ ሰላቱ ወሰላም። ኸረጀ ሚንሃ ኑረን ከሷ ብርሃን ወጣ የተባለው ኑሩን የሚለው ቁርአኑ ረሱልን ነው ብለው የተረጎሙ ዑለማዎች አሉ።